ሰላም ውድ የቻናል የተመልካቾች እንዴት ናችሁ? አማን ነው። እኔ ጋር እግዚአብሔር ይመስገን። ዛሬ ኬክ እንሰራለን። እዚህ ጋር 3 እንቁላል ሰብሬ አስቀምጫለሁ ሳህኔ ላይ። በመጀመሪያ እንትን ያልኩት ስለማይመቸኝ ነው፣ በእጅ ስለምቀርጥ ማለት ነው። እዚህ ጋር ደግሞ 1 ካፕ ተግማሽ ደቂቅ፣ በአረበኛ በአማርኛ ደግሞ ዱቄት ይባላል። እዚህ ጋር ደግሞ ስኳር ግማሽ ኩባያ ካፕ ስኳር እንትን ብያለሁ። እዚህ ጋር ደግሞ ዘይት እና እዚህ ጋር 3 እንቁላል እና ቫኒላ አንድ ላይ ጨምሬያለሁኝ። አሁን ድምጡ እንዳይረብሻችሁኝ ቆም አድርገውና ከዛ መጨረሻ ያሳያችኋለሁ ማለት ነው። እና አብረን እንስራ፣ ተከታተሉኝ። እሺ አሁን እንደዚህ ተመታ ነው በኋላ ትንሽ ተመታ ነው መተን ስናበቃ እዚህ ጋር ደግሞ ስኳር 1 ካፕ እንጨምራለን ማለት ነው። እናንተ እንደ ፍላጎታችሁ መስራት ትችላላችሁ። እኔ ስለማላበዛ ነው በትንሹ ስለሆነ የምሰራው፣ ለዛ ነው። የተሰደዳችሁ ጨመር አድርጋችሁ በዛ አድርጋችሁ መስራት ትችላላችሁ። አሁን ድምፅ እንዳይረብሻችሁ መተነው እንመለስ። ይሄው እንደዚህ እንቁላሉና ስኳሩን አንድ ላይ መተነው እንደዚህ ክሬም እስከሚሆን ድረስ እንመታዋለን። ከዛ ዘይትና ትንሽዬ ውሃ ጣባ አድርገን ደግሞ ለ3 ደቂቃ እንመታዋለን ማለት ነው። አሁን ይኸው ክሬም ሆኗል። ስኳርና እንቁላሉ አንድ ላይ ስንመታው ክሬም ሆኗል። አሁን ዘይታችንን እንጨምራለን። እዚች ጋር በዚች እንደዚህ እናደርጋለን። በእጅ ስለማቀረጥ ሰላተኞችን እንግዲህ ከዛ ደግሞ ትንሽዬ ውሃ በዚችው ዘይት ባረግንባት እናደርጋለን። እናንተ እንደ ፍላጎታችሁ ሁሉም ሰው አሰራር እየተለያየ ስለሆነ እንደ ፍላጎታችሁ አድርጋችሁ መስራት ትችላላችሁ። አሁን እንመታዋለን። ድምፁ እንዳይረብሻችሁ ለአንድ ጊዜ ትልበለው። አሁን ኬካችን ማነው እንቁላላችንን መተን ጨርሰናል። ዘይታችንን ጨምረን ክሬም ሆኗል። ተመልከቱት። አሁን ዶታችንን እናስገባለን ማለት ነው። ዶታችንን ደግሞ እዚህ ጋር ትንጥዬ ጨውና ሀሊብ ፓውደር እንትን ቤኪንግ ፓውደር ሁሉንም በአንድ አድርጌ ነው ያደባለኩት። ምክንያቱም በእጅ ስለመቀረጥ ለመቀረጥ ስለማይመቸኝ አንድ ላይ አድርገን በዚህ አንመታውም፣ በእንቁላሎቹ አንመታውም። ምክንያቱም ኬካችን ወደ ተወርድ ይብናል። ስለዚህ በዚህ ነው የምናወደው ማለት ነው። በዚህ እናወዳለን። መጀመሪያ ፎርማችንን እንሸቅላለን። ዶቶን ተመቀላቀላችን በፊት 180 ዲግሪ ላይ እናደርግና መጀመሪያ ተታይ ነው የምናሞቀው። ከዛ በኋላ ኬካችንን እናስገባ ደግሞ 150 ላይ እናደርገዋለን። አሁን መጀመሪያ 180 ነው የምናደርገው። እናስገባ ደግሞ 150 ዲግሪ ላይ እናደርገዋለን ማለት ነው። አሁን በዚህ ታንሸቅል እንደዚህ እናማስለዋለን። በማሽኑ ታሸቅሉ በእንትኑ ታማስሉታላችሁ ማለት ነው። በዛኛው ታወርዱታላችሁ። ግን ዶቱን ቀነስ እያደረግን ነው ማዋሃድ ያለብን፣ ምክንያቱም በአንድ ማስገባት የለብንም። ግማሽ እያነስን ነው። አዋህደን እንመለስ። አሁን መተን ተመልሰናል። ተመልከቱት። እንደዚህ ነው የሚሆነው። ምንድን ነው መሆን ያለበት? አሁን የካካው ተጎን ዘይ ወርቀ ተዘቃንሰን እንበጠብጣለን። አርገና በዚህ አንድ መለኪያና ትንሽዬ ነው ያደረኩት። ምክንያቱም ብዙም ስላልሆነ ኬክ ትንሽ ስለሆነ የምሰራው ብዙም ከላይ ስለሚያስፈልገው አንድ መለኪያ ተግማሽ አድርጌያለሁ። ትንሽ አድርገን እንበጠብጠዋለን። መጀመሪያ ትንሽዬ ውሃ አድርገን እንበጠብጥና ከዛ እንቀንሳለን ማለት ነው።
አሁን እንደዚህ ቀንሰን ይህንን ካኮን ታቆን አዋውደና እዚህ ጋር ደግሞ ዋናው ለብቻው። ስለዚህ አሁን ወደ ማገገራችን እንሄዳለን። እዚህ ጋር ቀብተን ጨርሰናል። በከታይ ወረቅ ዝዳ አድርጌበታለሁ። እንዳይዝባችሁ ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። ይሄ እናንተ ምርጫ ነው። እኔ ግን አድርጌበታለሁ። አሁን መጀመሪያ ተነጩ ትንሽ እናደርጋለን። ከዛ ደግሞ ትንሽ እያደረግን እንደዛ እያደረግን ጨርሰን እንመለሳለን። እዚህ ጋር ነጩን ትንሽ አደረግን። ከዚች ደግሞ እንደዚች እያደረግን ደግሞ ተነጩ ትንሽ እያደረግን አሁን እንዲህ አድርገን ተመልሰናል። ይሄንን እንዴት እናደርገዋለን? እንትን ለመስራት እንደዚህ አድርገን እንመለሳለን። አሁን ፎርማችን አስገብተናል። ይሄን እንዲወጣናለን። ከዛ እንቀንሰዋለን ማለት ነው። ይሄንን ወደዚህ 150 ዲግሪ ላይ 150 ዲግሪ እናደርጋለን። እንግዲህ በእጅ ስለማይቀርጥ ነው። በጣም ይቅርታ። አሁን ኬካችን ደርሶ ወጥተናል። በትንሽዬ ስንጥር በዚች አይነት መድረሱን ውስጡ መብሰሉን እንድትጨርጋችሁ ታያላችሁ ማለት ነው። ምንም የለው። ዋው የሚያምር ኬክ ሳዲ። አሁን እንግዲህ መጨረሻው ስቴፕ ደረሰ። ኬካችን አለቀ። ምርጥዬ ኬክ ሆኖ ወጥቶልናል። እዚህ ውስጡን ቆርሰን እንየው። ትኩስ ስለሆነ እንዳይፈረካከስብን አስበናል። ውስጡን ቆርጠን ለማየት እንሞክራለን። በጣም ጣፋጭ ምርጥ ኬክ እንደ ሲያዩት ያስታውቃል። በጣም የሚያምር ይመር ስለዚህ በጣም ያምራል። ኦ ማይ ጋድ። ስለዚህ ውስጡን ይኸው ተመልከቱት። ቄስ በጣም ነው የሚያምር ጌታ። እንዴት አባቱ እንደሚያምር በጣም ነው የሚያምረው። መጨረሻው ይሄን ይመስላል ኬካችን። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አዲስ ነኝ አበረታቱኝ። ደግሞ ሌላ እንድሰራ አበረታቱኝ። የመዳም ቅመም ነኝ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንት አድርጉልኝ። አብሽር በርቺ በሉኝ። አዲስ ነኝ። አመሰግናለሁ እስካሁን ስለተከታተላችሁኝ።